በጣም ደግሞ አንደርስታንዲንጓ በጣም አሪፍ የሆነች ልጅ አለች አጠገቤ። ስሟም ሮዚ ይባላል። ድጋሚ ላስተዋውቅሽ ምናምን ከሷ ጋር በጣም ደህና ነን። ቤቱን በጣም ወሮ በቃ አይመለከተኝም። ከኔ ጋር መኖር ከፈለግሽ አንቺ ምርጫ ነው። ስትፈልጊ ወደ እናትሽ ቤት ተመለሽ፣ ስትፈልጊ ሌላ ቤት ተከራይተሽ ውጪ አለን። እግዚአብሔር ይመስገን። እንዲህ ልብስህን አንጠልጥለህ ምናምን እንዲህ መወርወር ይሄ ስርዓት አልበኝነትና በጣም ተራ ማንነት እንዳለሽ ማሳያ ነው። ያ በቃ ግን እኔ አንቺን አልወድሽም። በቃ እኔ ሮዚን ወዳታለሁ። እሷ በፍቅሯ ሰው ገዳይ ናት። እኔ በፍቅሯ ሞቻለሁ። ሐሳቤን ተረዳሽ? በፍቅሯ ሰው ገዳይ ናት። እኔ እናንተ እኮ አልተጋባንም። አይመለከተኝም። አንቺ ፈልጊው አትፈልጊው አንቺና አንቺ መጥቶ ቢክሰን ነገር የለም። እኔ እናንተ ተስማምተን ካልጨረስን። ሰላም የተከበራችሁ የቻናላችን ቤተሰቦች ናችሁ። ፈጣሪ ይመስገን እኛ በጣም ደህና ነን። ሰሞኑን እየተፈጠረ ካለው ነገር ጋር ሁላችሁ ማዘናችሁ መወዘጋገባችሁን ያው በተለያየ በኮሜንት በውስጥም እየደወላችሁ እያናገራችሁኝ ያላችሁ ሰዎች አላችሁ። ያው ፈጣሪ ያለው ነገር ነው የሚሆነው። እኛ የቻልነው ነገር አድርገናል እዚህ ለመድረስ ወደፊታችንን ለማስቀጠል ነው። ነገር ግን አሁን ላይ ያለው ነገር ምንድነው ነው እስከዚህ ድረስ ነው መሄድ የምንችለው። በቃ እሷም ለኔ ያላት አቅም እስከዚህ ድረስ ነው፣ እኔም ለሱ ያለኝ አቅም እስከዚህ ድረስ ሆኖ ያው ተለያይተናል። እኔም አዲስ ህይወት ጀምሬያለሁ። እሷም እስካሁን ሳታስብበት አትቀርም ብዬ አስባለሁና ያው የኛ ብቻ ልፋት የኛ ብቻ ድካም ሳይሆን ፈጣሪም ደግሞ የራሱ የሆነ ፕላን እቅድ ያለውና አሁን ሲመስለኝ የፈጣሪ እቅድ የፈጣሪ ፕላን ነው እየሆነ ያለውና በቃ ምንም ማድረግ አንችልም። አሁን ላይ እኔ ትንሽ አለ አይደለ ትንሽ የተረበሽኩባቸው ነገሮች ነበሩ፣ ግን መሆን ስላለበት ጠንከር ብዬ ወደፊት ቀጥያለሁ። ያው ከሮዚናም ጋር ደስ የሚል ህይወት ወይ ደግሞ ደስ የሚል ጊዜ ይኖረናል ብዬ አስባለሁ። አሁንም ያለውበት ነገር ልጅቷ በጣም አንደርስታንዲንግ ነገሮችን የምታይበት ነገር በጣም ደስ የሚል ነው። ተግባብተን አብረን አለን። ኪያም ደግሞ ዛሬ ባይሆን ነገ ባይሆን ከነገ ወዲያ የራሷን ህይወት ትጀምራለች ብዬ አስባለሁ። ለጊዜው ትንሽ ሊከብዳት ወይም ደግሞ ትንሽ ልታዝን ትችላለች፣ ግን እሷን ማገዝ መርዳት ባለብኝ ነገር ሁሉ በዙሪያዋ ላይ ለእሷ ላይ በሚከሰቱ ምንም አይነት ነገር በምንም አይነት ጉዳዮቿ ላይ አጠገቧ እንዳለው ምንም የሚያጠራጥር ጉዳይ አይደለም። ማለትም የሷን ጉዳይ ባንዴጅ ምክንያቱም በዙሪያዋ እሷ ብቻ ነው ያለችው። ቤተሰቦቿ ጋር ያለውን ችግር ምናምን ነገር ታውቃላችሁ ምናምን እና በአንድ ጊዜ ችላ ምላት ምተዋት ወይም ደግሞ የራስ ጉዳይ ምላት ሰው አይደለሁም። ማለትም ከሷ ጋር ተለያየን አንድ ላይ አንኑን እንጂ በዙሪያው ያለው በእያንዳንዷ ነገር ላይ ምንም ሐሳብ አይግባችሁ። ማለትም ተጨንቃችሁ ኪያ ላይ እንዲህ ሊፈጠር ነው፣ ኪያ ላይ እንዲህ ሊሆን ነው፣ እባክህ ግዛት አርዳት ምናምን እያላችሁ ስለሆነ ኮሜንትም ላይ ጭምር ነው እና አለው ምንም የሚያሳስብ ጉዳይ የለም። ከኔ በይበልጥም ደግሞ ቶፋም አለ፣ ሶፊም በዙሪያ ሁላችንም አለንና ምንም የሚያሳስባችሁ ጉዳይ የለም ማለት ነው። ግን ዛሬ የተከሰትኩላችሁ ከማለትም ብቻዬን አይደለሁም። ኪያ ጠዋት ነው ሰዓቱ ያው ደውላ ልታገኘኝ እንደምትፈልግ ምናምን ነገር ነግራኛለች። ጉዳዩን ስመጣ ነው የምነግርህ ምናምን ነገር ብላ በፍጥነት ነው ስልኩን የዘጋችው። ኦኬ ሬዲ ምንም ችግር የለውም። እንዳግዛት እንድረዳት የምትፈልግበት የራሷ የሆነ ነገር ውስጥ ገብታ ሊሆን ይችላል ብዬ አስባለሁ። ስለዚህ በማንኛውም ታይም ለሷ አለው ምንም ችግር የለውም። እስኪ ከመጣች በኋላ ምን አስባለሁ ምን እንዳግዛት ወይ ደግሞ በምን ጉዳይ ላይ ልታወራኝ እንደፈለገችኝ የምቀጥልላችሁ ይሆናል። ኦልሬዲ ቀደም ነው የደወለችልኝ። ያው እሷም እየመጣች ነው፣ እንደውም ከርቀት እያየኋት ነው። መልካም እንዲሁም በጥሩ ብቻ ተገናኝተን እንድንለያይ እፈልጋለሁ። እችኪያ ሰላም ነሽ? አለን እግዚአብሔር ይመስገን። ዳንስ አማኑ ያስደስትሽ ነው? ታታ አደከመ። ምንድን ነው ይሄ? ልብሶች። የምን ልብስ? እኔ ልብስ እኮ አላልኩሽም እኮ። ምን መውሰድ አለብኝ ብለህ እኔን እኮ ልከብኝ ነበር። አሁን ደግሞ እውነቱን ለመናገር ከሆነ ያኔ በጣም በጭቅጭቅ ውስጥ ምናምን ነገር ያው በሽተኛ እስከመሆን ደረጃ ደርሼ መውደቄን ምናምን ታውቂያለሽ። ሆስፒታል አፋፍሰው ምናምን ገብቻለሁ። አዳምጪኝ። የዛ ጊዜ ላይ ቱታዎች ምናምን ቤት እየዋልኩ ነበር፣ አልጋ ላይ እየዋልኩ ነበር። ቱታ ስላስፈለገኝ ቱታ ይዘሽልኝ ነው ነበር እንጂ አልኩሽ ልብሴን ይዘሽ ነው አላልኩሽም። ሲጀምር ያለ ልብስ እኔ ጋር በጣም ትንሽ ነበር። አንቺ ጋር የሚባል ነገር የለም። ሲጀምር እኔና አንቺ የሚባል አንቺ ጋር እኔ ጋር የሚባል ነገር የለም ከዚህ በኋላ። ይሄንን አንቺም ታውቂያለሽ፣ እኔም አውቃለሁ ጠንቅቄ። ሲጀምር እዛው ቤት ላይ መደርደሪያው ላይ ያስቀመጥኩበት ቦታ ላይ እንድታቂ የምፈልገው ነገር ቢኖር ማለት ነው ኪያ ከዛ ቤት ውስጥ አሁን ሰሞኑን ሮዚን ምናምን ነገር ይዣት እመጣለሁና ከሷ ጋር ቤቱ ላይ አለ አይደለ እኔ ክፍል ውስጥ እኔ ጋር
ከሮዚ ጋር የሚኖረን ህይወት ይኖራል። ከዚህ በኋላ ማለትም ውጪ ላይ አስፈላጊ አይደለም ከሷ ጋር መገናኘታችን ነው። ግን አጥር ላጥር በጣም አበዛችሁ። የሚያዩአችሁ ያው አሳስብሽ በጣም ተመችቶኛል። ይሄ የኔና የሷ ህይወት ነውና እኔና እሷ ደግሞ ይሄ የኔና የሷ ህይወት ነው። ተመችቶኛል። ያላት ሴት ትመቸኛለች። በጣም ፕሮቶኮሏን ደረጃዋን የጠበቀች ሴት ናት። እንደውም እውነቱ ስነግር ሰላም ቆንጆ ፕሮቶኮል ያላት ሴት ነበረች ማለት የምትወስድ ቦታዎች ምናምን ነገር እኛ ታንዋና የሆነ ቦታ ምናምን ስንሄድ ይዛ እንደምንም አንጠልጥላ ትወስዳለች። ግን ደግሞ አሁን እቺ አጥር ላጥር ቦታ ካፌን አታውቁም። አታስቢ። ከማቴሪያሉ ከዋናውም ከምግቡም ከምኑም እውነተኛ ፍቅር እውነተኛ ለሰው የሚያስብ መተሳሰቡ በጣም ትልቅ ዋጋ ያለውና በጣም የምታስብልኝ በጣም የምትረዳኝ በጣም ደግሞ አንደርስታንዲንጓ በጣም አሪፍ የሆነች ልጅ አለች አጠገቤ። ስሟም ሮዚ ይባላል። ድጋሚ ላስተዋውቅሽ ምናምን ከሷ ጋር በጣም ደህና ነን። ይሄን ልብስ ይዘሽ መምጣትም አስፈላጊ አይደለም። ሲጀምር ከዚህ በኋላ እኔ እንደውም አሮጌ ልብሶቼን የድሮ ልብሶቼን አለብስም አስፈላጊም አይደለምና አዳዲስ ልብሶችን ትልላለሁ። ብቻ እንትኖቹን ይሄ ምንድነው ቁም ሳጥኑን ምናምን ነገር ቦታ ምናምን ነገር አስለቅቂልን። ካንቺ ልብስ አጠገብ ያው የሮዚም ልብስ መሰቀላቸው አይቀርም። አስፈላጊ ከሆነ በሻንጣ ታደርጊዋለሽ። ግን እንትኑ ላይ ይሄ ምንድነው የሚባለው ቁም ሳጥኑ ላይ ምናምን ከዚህ በኋላ የሮዚ ልብሶች የሴት የሚቀመጥበት ላይ የሷ ነው የሚቀመጠው። የወንዱ ላይ ደግሞ ያስፈልጋል አይደለም አዳዲስ ልብሶች አሉ እነሱ ገብተው ይቀመጡበታልና እንካ ልብስን ምናምን ብለሽ በእንደዚህ አይነት ሁኔታ ዲስሪስፔክት አድርገሽ እኔን በጣም አውርደሽ ምናምን ነገር ስለገመትሽ በጣም አመሰግናለሁ። ጥሩ ነው፣ ቀጥይበት። እንዲህ ልብስን አንጠልጥለ ምናምን እንዲህ መወርወር ይሄ ስርዓት አልበኝነትና በጣም ተራ ማንነት እንዳለሽ ማሳያ ነው። እንዲህ አይደረግም በፍጹም። እና ሲጀምር ከነገ ወይም ደግሞ ከነገ ወዲያ ጀምሮ እሱን እንኳን ከሮዚ ጋር ተነጋግረን የምንወስነው ይሆናል። እዛ ቤት ላይ መተን አብረን ነው ቤትን ከመጋዘን ወደ ቤት ቀይራላል ነበር። አይ ብዙ አልወደድ ነው አሁን ላይ ስናስበው ምናምን ነገር እንደውም እዛ ቤት ውስጥ ሳይሻለን አይቀርምና ኪያን እንመጣለን ሰሞኑን እና አስፈላጊ አይደለም ልብሱን ማምጣት መጣ ፈልግም ሲጀምር ልክ ነህ። ኪራይ ምናምን ነገር አንድ ላይ ነው እየከፈልን የነበረው። አይ ነው ለሱ ግን ደግሞ እስካሁን የከፈልካቸውን ኪራዮችና አንዳንድ እቃዎችን ደግሞ አብዛኛውን አዋተን የገዛ ነው። እሱ ነገር በእያንዳንዱ ነገር ኪያ ይሄን ነገር ጠንቅቀሽ እንድታቂ የምፈልገው ነገር ታውቂዋለሽም ብዬ አስባለሁ። ቤቱ ላይ አንቺ ያደረግሽውን ያህል አስተዋጽኦ በእጥፍ እኔም እዛ ቤት ላይ አስተዋጽኦ አለኝና እኩል ባለመብት ነን እኔና አንቺ። ስለዚህ እያንዳንዱ ነገር ይሳካውጣለትና እኔ ጋር ላለመረስ ገንዘብን ሰጣለሁ ወይ? እንደዛ ከሆነ እኔ ገንዘቡን ሰጥሻለሁ፣ አንቺ ትውጫለሽ። እንደውም አስፈላጊ አይደለም አንቺ ምዛ መሆንሽ እኔና እሷ እዛ ስንመጣ ብትጃጃል እንደዚህ አይነት ሀሳብ ታመጣለህ ብዬ አንቺ እኮ ነሽ ሀሳቡን ያመጣሽው። ገንዘቡን ቆጥሬ እሰጥሃለሁ ስላልሽ እኔ እሰጥሻለሁ ገንዘቡን። በቃ አይደለም በፍጹም እኔ ገንዘብ አልፈልግም። ቤቱን ነው የምፈልገው። አዎ እዛ ቤት ላይ ነው መኖር የምፈልገው። እንደውም እሷ አላወቀችም ምናምን ነገር እሺ ትበላ አላውቅም፣ ግን በጣም ለምኜ ምናምን ነገር በደንብ እንትን ብዬ ለማስማማት እሞክራለሁ። እዛ ቤት ውስጥ መኖር የምፈልገው እኔ ነኝና እንደውም ከቻልሽ ምናምን ዛሬ ቃል ታስተካኪ ምናምን ነገር ጥሩ ነው። ነገ ይዣት እመጣለሁ። ስለዚህ እማቶች ከሆነ ከሷ ጋር እመጣለሁ። ነገርኩሽ ኪያ፣ ከዚህ በኋላ ባለው ኮንዲሽን ላይ ሮዚ ሁሉንም ነገር መሆን ትችላለች። ሰው ሁሉ ማለት አንቺ ላይ ያሉ ነገሮች ሁሉ እሷ ላይ ያሉ። ስለዚህ አስፈላጊ አይደለም ብዙም አንቺ ደባል ሆነሽ ከኛ ጋር መቀመጥሽ ነው ያልኩሽ ያሉት። ስለዚህ ዕቃ ቆጥረሽ አምጪ፣ ዕቃ ቆጥሬ እንካ ምናምን የሚባል ነገር የለም። እንዳልሽውም አንቺን ያመጣሽው አይደል? ገንዘብ እሰጥሃለሁ ነው አይደል ያልሽኝ? እኔ ገንዘብሽን እሰጥሻለሁ ቆጥሬ፣ ሁሉንም ገንዘብ ለምን እንዴ እኔ የምትፈልጊውን ነው በጠቅላላ መሸነፍ መስሎ ስለታየ። አይ እዛ ቤት ውስጥ መኖር ስለምፈልግ ነው። ቤቱን በጣም በቃ አይመለከተኝም። ከኔ ጋር መኖር ከፈለግሽ አንቺ ምርጫ ነው። እኔ ግን እዛ ቤት ውስጥ መጥቼ መኖር እፈልጋለሁ። ከኔ ጋር መኖር ፈልገህ ነው ወይስ ሌላ? አይ ንገረኛ። ይዞና ስለ ሮዚ በጣም ብዙ ነገሮችን ልንገርሽ። ማለት ስለ ሞያዋ፣ ስለ ምግብ ስራዋ፣ ሰዎችን ትሪት ስለምታደርግ ሰዎችን በጣም ታዳምጣለች። የተረጋጋች ሴት ናት ምናምን። በዛ ላይ ደግሞ ልጅነት የለባትም። ያው ቆፍጣን ያለች አይተሻታል አይደለ? በጣም ነገሮችን የምታይበት ልጆችን የምታይ ስርዓትሽን ያዢ። እሱ የኔ ምርጫ። ከማጋ መሆን እንዳለብኝ እኔ ነኝ የማውቀው። ከማጋ መሆን እንዳለብኝ መወስነው እኔ ነኝ። ስለዚህ ኪዩቲን ብታያት ሮዚናን ብታያት የምሬን ነው ልጅ ምን አይነት ሴት
በቅርብ እወጣለሁ። እኔ ነኝ እንደውም ባህር ዛፍ አጥኜ በላም ማውጣት መስሎሽ ነው። ይሁን ለማንኛውም መስሎሽ ነው። ችግር የለውም። እኔም አስፈላጊ አልነበረም። እኔ እንደውም እንድረዳሽ የሆነ ነገር እንድረዳሽ የሆነ ነገር አስፈልጊሽ ምናምን ነገር መስሎኝ ነበር እየጠበቅኩሽ ማለቴም የመጣሁት። እሺ ለማንኛውም አስፈላጊ ከሆነ የሆነ ነገሮችን ማድረግልሽ ስለመሰለኝ ነው የመጣሁት እንጂ አሩኑ እንጃ በቃ ብቻ የሆነ ነገር ብቻ አሩኑ ብቻ ለዛ ነበር የመጣሁት እንጂ እንደዚህ የወረደ አመለካከት ልብሴን አምጥተሽ ምናምን አደባባይ ላይ እንዲወረደሽ ወዱሬ ስትሰጪኝ ምናምን በክብር እኮ ሰጣሁ። መቼም አንቺ ሆነሽ ነው። በአንቺ ቦታ ሌላ ሰው ቢሆን መቼም ትላንት ደግፉ አሳልፈናል ብዬ አስቤ ነው አስፈላጊ ሁሉ ነገር ማድረግ አይደለ እኮ። በስመ አብ ሰው ለመማታትና ከሰው ጋር ለመገዳደል ያለ ፍቅር እኔ እንደዚህ እንዳለ ፍቅር ለሳለ ፍቅር ቢበረታ ኖሮ እስካሁን ይሄ በደረስክ ነበር። ለማንኛውም እኔ የሚወደኝ ነው የምወደው። እኔ ለኔ ቴንሽን የሚሰጠኝን ነው ቴንሽን የምሰጠው። እኔ የሚያከብረኝን ነው ማከብረው እና በጣም ካከበርሽኝ በጣም ከወደድሽኝ በጣም ወድሻለሁ፣ አከብርሻለሁ። ፍቅር ያ አይደለም የሚወዱትን ብቻ መውደድ አይደለም የማይወዱትን የሚወደዳል እቺል ኖሮ ያ በቃ ግን እኔ አንቺን አልወድሽም። በቃ እኔ ሮዚን ወዳታለሁ፣ በጣም ሮዚን ወዳታለሁ። ከሷ ጋር በደንብ ረጅም ፊቸሮች ይኖሩናል ምናምን ነገር እንዳልኩሽም በቅርቡ ደግሞ በጣም ብዙ ነገሮችን ትጠብቂያለሽ ምናምን ነገር በቃ ነው ብዙ ማለት ነገር ትንሽ ስለቅዳችሁም ስለሁሉም ነገር እግዚአብሔር ይመስገን። በእያንዳንዱ ነገር አስተያየት መስጠት ሀሳብ መስጠት አይጠበቅብሽም አልኩሽ፣ ነገርኩሽ። ነገ ከነገ ወዲያ ምናምን ነገር ደግሞ ተጋብተን ልጆች ወልደን ምናምን ነገር ከዛ ምንድነው ደህና ነህ የሆነ መተትና አሰርታብህ ከሆነ ጸበል ልውሰድ። እንደዚህ አይነት ሴት አይደለችም እሷ ክብር ያላት ሴት ናት። ለማን ምን መሆን እንዳለባት ማለት እኔ እሷ በፍቅሯ ሰው ገዳይ ናት። እኔ በፍቅሯ ሞቻለሁ። ሐሳቤን ተረዳሽ? በፍቅሯ ሰው ገዳይ ናት መስለኝ ነበር በብዙ ነገሮች ማለት ነው። እንደዚህ አይነት ሰው ትንሽ ነፃ ምናምን ነገር አልኩብሽ። ትንሽ እንትን አላ ፊዚክ አሪፍ ነገር ሆንኩብሽ። ትሪትመንቷ ነው እና በጣም አዳማጭ ናት። ምግቧ ደግሞ ሳስበው ራሱ ምራቄን ነው ወይዘው አይሰል ልጅ በምግብ ነው በፍጹም አይደለም። ትሪት የምታረግበት መንገድ ሰዎችን በጣም የምትንከባከብበት መንገድ በጣም የሚገርም ነውና አሮ ነው ምን እንደምልሽ አላውቅም። ብቻ ሌላ ዓለም ላይ ነው ያለው ሌላ ዓለም ላይና ዶሪ እሺ ቢሃፒ እንዳልኩሽም ያው አንቺም ትለምጂዋለሽ። አንቺም ወደ ህይወትሽ ምናምን ነገር የሆነ ሰው ማለት ብቻ ሆነሽ እንደዚህ አትቀሪም እያስባለሁ። የሆነ ሰው ምናምን ወደ ህይወትሽ ታመጫለሽ። አሁን እያስመሰልሽ ነው እንጂ እኔ የሆነ ሰው ጋር ምናምን መደወል ጀምረሻልና እስ ኖርማል ነው። ራስን እንደሳልታስብ በየቦታው ምናምን ነገር ልብስን በየቦታው ሂሳብ አውጣ ምናምን ማለት አይጠበቅብሽም። አሁን ያልኩሽን ነገር በደንብ አስረግጠሽ ስሚ። እዛች ቤት ላይ ነገ ከነገ ወዲያ ሮዝ ትመጣለች ምናምን እስቢው ይኩል ነገሮች በደንብ አሪፍ ይሆናሉ ብዬ አስባለሁ። እንደውም ሰለቻት አንተ ቤቱን እኔን ለቅቄ እንወጣለን። እሱን አንቺ ትወስኛለሽ። ያው እኩል ባለ ድርሻ አይደለሽ? እሱን አንቺ ትወስኛለሽ። ከፈለግሽ እዛ ቤት ቆይ ከኔና ከሮዚ ጋር ምናምን ነገር በቡናዋ ገንዘቡን ልስጥህ አልኩህ። እኔ ልስጥሽ ገንዘቡን ልስጥና እንደሱ አይነት ቤት እኮ ሙሉ መከራየት የምትችልበትን ብር ልስጥህ። ኦኬ በገንዘብ አይነት ደግሞ ከተባንሽው እኔ ሁሉንም ነገር እቃውን ምናምኑን እንደማምሪ ምናምን ዋጋ ውጪለትና እኔ ገንዘቡን ሰጥሻለሁ። እኔ ቤቱ ላይ መኖር ነው ፈልገው ቤቱን እፈልገዋለሁ አልኩሽ። እኔም ቤቱን እፈልገዋለሁ። እኔ እናንተ እኮ አልተጋባንም። አይመለከተኝም። አንቺ ፈልጊው አትፈልጊው አንቺ መጥቶ ቢክሰን ነገር የለም። እኔ እናንተ ተስማምተን ካልጨረስን እኮ እንድንስማማ ከፈለግሽ ዋጋ አውጪለት አልኩሽ። ዋጋ ላውጣለት አልሽኝ አይደል? ዋጋ አውጥቼለት ሳንቲሙን እሰጥሃለሁ አልሽኝ አይደል? እኔ ዋጋ አውጪለትና ሳንቲሙን እሰጥሻለሁ። ለምንድን ነው አንተ የምትለው? በቃ አይመለከተኝም ነው አውቀህ እኔን ማን ማለት ነው የፈለከው? አይመለከተኝም። መናደድ ካለብሽ ተናደድ። መሳቅ አለብሽ። እሷ ነገር እኮ በጣም ክብር ያላት ራሷን ደረጃዋን የጠበቀች ቆንጆ አድርጋ ያሳመረች በዛ ቤት አትኖሩም። እቃውን ከፈለክ ይፈልገው እያንዳንዱ ዱቃ ሽጣን መካፈል እንችላለን። ሳስበው እየነገርኩሽ እኮ ሳስበው እዛ መጋዜን የቤቴን ፋፋ አድርጋ ገና ወደ አሪፍ ሁኔታ እየቀየረችው ነው። እየተቀየረም ነው። አሪፍ ነው። አሁን ሰው ያለበት ቤት ሴት ያለበት ቤት መሰለ። አሁን ደግሞ እየፈለኩ ያለሁት እያማረኝ ያለው እኔም በጣም አንቺ ጋር ያለው ያማረኝ ነገር ማድረግ አልችልም ነበር። አሁን ግን በነፃነት ያማረኝ ነገር ሁሉ ማድረግ የምችልበት ጊዜ ላይ ነው ያለሁትና አሁን ደግሞ እዛ ቤት ላይ አማረኝ መኖር። ሐሳቤን ተረዳሽኝ? አይመለከተኝም ስላንቺ። የፈለግሽውን ነገር አድርጊ፣ የፈለግሽውን ነገር ስትፈልጊ ወደ እናትሽ ቤት ተመለሽ፣ ስትፈልጊ ሌላ ቤት ተከራይተሽ ውጪ። ስለ አይመለከተኝም። አንድ ነገር ልንገርህ፣ የት እንደሚሄድና እንዴት እንደምሆን አንተ አይደለም የምነግረኝ። እሱን በደንብ ያሳምረኝ። መኖር ነው የምትፈልገው? ና ኑር
ከሚስት ጋር አይደለም ልጆችም ወላችሁ መኖር ትችላላችሁ ወይ በቅርቡ በነገራችን ላይ ልጅ በጣም እንደምወድ ታውቂያለሽ አይደል? በቅርቡ የሚባል ነገር የለም። ልጅ በጣም እንደምወድ ያው ከዛ ከኔ በፊትም ጀምራችሁ ከነበረ ልክ ነህ። እንትን ኪያ በነገራችን ላይ ልጅ በጣም እንደምወድ ታውቂያለሽ አይደል? የምሬን ትልቅ ሆኖ ህፃን አንቺን ራሱ ተንከባክቤ የለን ግን ህፃን እንደምወዳሉ ታውቂያለሽ። በጣም ሰም ስፔሻል ዋን የሆነ ቆንጅዬ ሮዚን የመሰለ ልጅ ወላለው ብዬ አስባለሁ። እና ግን እዛ ቤት ውስጥ ምናምን አንድ ነገር ልንገርህ፣ በጣም ጅል እውነቱ ስነግርህ ማለት ነው። ምክንያቱም ሰው ትንሽ ሲሞላክ በነብ መሞላት የምትችል አይነት ሰው ነህ። ሰው አንተን ለማበላሸት ትንሽ ነው የሚፈጅበት። በቃ ህፃን ልጅ ከረሜላ አግኝቶ ተታሎ ከቤቱ እንደሚጠፋ አንተም ትንሽ ነገር ካሳዩ በደንብ መጥፋት የምትችል አይነት ሰው ነህ። አሁን እኔን ከቤቴ እንደወጣልህ እንደማልወጣ ታውቃለህ። ግን ደግሞ አሁን አንተ እሷን ይዘህ መጣ እኔን በእልህ ለማስጣት ነው የፈለገው። አሁን እንደዚህ አይነት እልህ እኔ እናንተ አንጀል። ስለዚህ በቃ እዛ ውስጥ ዝም ብሎ ትርምስምስ ምናምን ነገር ከሚል እኔም እሷም አንቺም እኔና እሷ ልንመጣ ስለሆነ ማድረግ ያለብሽ። ለምን አንተ እኮ አልገባህበትም እዛ ቤት ውስጥ እኔ ነበርኩ እየኖርኩበት ያለው። ግን ያው እኩል ባለመብት አይ ነው እየከፈልክበት ነበር። ሁሉ ነገር እቃውም እንትኑም ቤቱም ቤት ያደረኩት እኔ ነኝ ማለት ትችያለሽ። ነው መተሽ ስለኖርሽበት ነገሩን ይቀይረዋል ማለት አይደለም። እኔ እሰጥሻለሁ ገንዘቡን እሰጥሻለሁ። ገንዘብ እኮ አይደለም ችግሬ። ገንዘብ ከፈለግሽ ባለህ ገንዘብ እኮ ባለህ ገንዘብ ፀጉርሽን ምናምን ለምንድን ነው የማትሰሪው? ምንድን ነው ለምንድን ነው ጭብር ያልሽው? እንዴ ጭብር ማለት አምሮ ጭብር ማለት አምሮ ፈልገሽው ነው? ለነገሩ ነው አይመለከተኝም እኮ ምን አገባ ሲጀምር ነው ቦርሳዬን እንደዚህ አምጥተሽ ምናምን ነገር እየወረወርሽ ምናምን ክብር ራሱ ለሰው ራሱ አይገባም። ስለማይገባ እኮ እሺ አትጩይብኝ። አሁን በቃ አትጩይብኝ። ነገርኩሽ ምን አይነት ክብር አይገባም። አይገርምም? ያ ቤት የእኔ ነው። ገንዘቡን ከሆነ አካውንትህን አስገባልሃለሁ። አሁን አስገባልሃለሁ። የምትፈልገው ገንዘብ ነው አይደል? ለእያንዳንዱ ለዳይኒንግ ቴብሏ፣ ለሶፋ፣ ለእያንዳንዷ ነገር ላወጣ ነው ወጪ እኩል ነው አይደል? ያወጣ ነው። ስለዚህ እሰጥሃለሁ ገንዘብ። እሺ ሂሳብ ስሪና አጠገብ አትድረስ። እሺ ሂሳብ ስሪና ወደ እኔ አካውንት አስገቢ። እኔ ደግሞ ወደ አንቺ አካውንት መልሰዋለሁ በጥፍ እያደረኩ ማለት ቀልድ ነው እንደፈለግኩ። ስለዚህ መቀለድ ካልፈለግሽ ጅልነትን ይጀምራል። ለብስ እኔ ሳንቲም አልጠየቅኩሽም። መጥቼ መኖር ቤቴ ላይ ነው የምፈልገው ብዬሻለሁ። ከፈለግሽ ትኖሪያታለሽ። ከፈለግሽ አንተ አንድ ላይ መኖር አንችልም። ካንተ ጋር አንቺ ምርጫ አይመለከተኝም። ደግሞ መኖር አንችልም። ከሮዚ ጋር ብታውቂያት በጣም ትወጃታለሽ። ለምንድን ነው አኑ ስቲል ከኔ ጋር እንደዚህ የሚጨቃጨቀው ምናምን? እዛ ሰላሙ እያለች እኔ ጋር መጥቶ ለምንድን ነው የሚጨቃጨቀው? ሄደ ሰላም ማግኘት ትችላለህ። ወደ እኔ አትምጣ እኮ በቃ እኔን ተወኝ እኮ። ለምን የሆነ ልጅ ግን አጠብሽኝ? ለምን የሆነ ከሆነ ሰው ጋር ነው አንተ ጅል አይደለሁ። ብቻሽን ሳይሽ ምናምን ነገር ራሱ ያው አብሮ እንዳሳለፈ ሰው ትንሽ ምቾት ይነሳኛልና ከሆነ ሰው ጋር መሆን መቻል አለብሽ። የምሬን ነው ኪያ። እግዚአብሔር ይመስገን ለኔም ይወል ኦኬ ያሽ እንዴ ያሽ ኪያ ከሆነ ሰው ጋር ነሽ? ከሆነ ሰው ጋር ባለማ እንደምትንጨረጨር በደንብ አልነበረ እኔ ነገርኩሽ እኮ ሮዛን ወይም ሮዚና ሶሪ ሮዛ ስላል ሮዚናን ከማግኘቴ በፊት ወይም ደግሞ ሰው ካንቺ ተጨማሪ ሌላ ሰው ምናምን ነገር ያለ ስለማይመስለኝ ስለነበር ነውና ነካ ዓለም ሰፊ ናት። በጣም የሚያምር ህይወት አለ ነካ ሌላ ማለት ኪያ ከሚባሉ ዞን ውጪ ሌላ በጣም ሮዚና የሚባል ወደዛ ዞኖች በደንብ ገብተህ ተዝናና መበድም እየተዝናናው ነው በጣም ፊዚካሊ ሜንታሊ ምናምን አይሽኛ አሪፍ ላይ ነው ያሉት። በጣም አመሰግናለሁ። ለመጀመሪያ ጊዜ ለመጀመሪያ ጊዜ ስለኔ ጥሩ መናገር ጀመርሽ ማለት ነው። ለምን አልናገርም? ድሮም ጥሩ ነገር ነው። ከፈለግሽ ትወስጂዋለሽ፣ ከፈለግሽ ትጤዋለሽ። እዚህ ትቼው ነው ሄደው ያለው ሰው ምን ችግር የለውም። ምንም አይመለከትም። አያሳስብሽም ማለት ያው ለኔ ሰጠሽኝን ክብር ለሰጠሽኝ ዋጋ አየሽ አይደል ስለሆነ ኖርማል ነው። አዎ የሚያከብር ሰው ቤት አለና እሷ ታከብረኛለች። ብዙም አልጠብቅም ካንቺ ብዙ አወራን ምንም ማለት አይደለም። እና ሮዚና በነገራችን ላይ ይጨንቃታል። 30 ደቂቃ 20 ደቂቃ ምናምን ነገር ተዘገይባት በጣም ነው የሚጨንቃት በጣም ማለት ነው። እና ሮዚ ቪዲዮውን እያየሽ ከሆነ ቆይቼ ብቻለሁ ብዬ አስባለሁ። በጣም አምሮኝ ሶሪ እና መጣው እሺ በደቂቃዎች ውስጥ እና ቦርሳው የኔ ነው ልብሶቹ ናቸው እንጂ ኪያ ልክ አንቺ እንደዚህ ነሽ አየሽ። ልብሱ ያንተ ነው፣ ቦርሳው ያንተ ነው ምናምን። ቦርሳማ የኔ ነው። እንደዚህ ነው በቃ ሂሳብ ምናምን ለእያንዳንዱ ነገር ዋጋ ማስቀመጥ አስቀምጣለሁ። ምክንያቱም ለማይገባው ሰው እንኳን ቦርሳ አይደለም ሶፍት ያስፈልጋል። መጀመሪያም ስለማልፈልገው ግድ የለውም ይዘሽ ሂጂ። ይኸውልህ ልብሶች የማትፈልጋቸው ከሆነ እግዚአብሔር ይመስገን ብዙ ነዲያን አሉ እጸድቅበታለሁ። ስለሰጠኝ ነገርም አመሰግናለሁ። ስላከበርከኝም እግዚአብሔር ያክብር። በደንብ እቺ ቀን ግን እንደምትቆጨው አውቃት። እሺ እኔ አሁን ምንም አይደለም ፈልገው እንዳይመስልሽ ኪዩ አትጥፊ። እሺ ደግሞ ራስሽን ጠብቂ እሺ። የምር ራስሽን ጠብቂ። ቀዳልሽ እና ቤተሰቦቻችን
ያው እንደምታዩት ምናምን ነገር ከቤት ውጣ ገንዘብህን እንካ ምናምን ነገር ሌላ ስሌት ውስጥ ገብታለች። እኔ ደግሞ በቅርቡ ማለት እሷ ቤቱን ልቀቅ ምናምን ነገር ገንዘብ ወይ ደግሞ ሚስጥር ምናምን አስፈላጊ አይደለም። እኔ ራሱ ቤቱ ላይ ገብቼ ሙዚና ጋር ደስ የሚል ጊዜ ያ በድጋሚ ቪዲዮ ታይዋለች ብዬ አስባለሁ። ነግሬሻለሁ። ነገ ከነገ ወዲያ ጠቅልዬ ቤቱ እመጣለሁ። እንድታውቂ የምፈልገው ነገር ቢኖር እባክሽ ስንመጣ የምንጨቃጨቅባቸው ነገሮች ሁሉ ከአሁኑ አስተካኪ እንድታስተካኪ ይፈልጋለሁ። ማለቴ በቃ ሮዚ የሚደብራትን ነገር ማየት አልፈልግም እና እባክሽ አስተካኪ። ሮዚ የሚደብራትን ነገር አልፈልግም። ሮዚ ደግሞ አይደብርም እና ቤተሰቦች ስለዛሬ ነበር ፕሮግራሜ ይመስል ነበር። ማለትም ያ ራሷ ደውላ ጠርታ ልብሴን እና ነገር ለመመለስ ደግሞ አስፈላጊ ሲጀምር ከዛ ቤት የመውጣት ግጥም አልነበረኝም። አሁን ደግሞ በደንብ ነው እዛ ቤት ሆኖ ፍላጎቴ የጨመረችው። በየጊዜው አዳዲስ ውስጤ ላይ የሚካፉ ነገሮች አሉ። ለዚህ ክብር ሮዚ ላይ ይገባና እና አሁን ኦልሬዲ ዳይ ወደ ቤት ሄጄ ከሮዚና ጋር የሚሆኑ አንዳንድ ቆይታዎች ይኖራሉ። እንግዲህ ኪያ